ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን አረፈዳችሁ። ዳሎል ስፖርት ቻናል አሁን ትኩስ ትኩስ መረጃዎችን እንዘገብላችኋለን። ከኛ ጋር አሁኑ አርሰናል ማታ አስደናቂ ድል ማስመዝገብ ችሏል። በርንማውዝን 3-2 በሆነ ውጤት ማሸነፍ ችሏል። ያው አርሰናል ምንም በጨዋታው ቢቸገርም ግን ጥሩ 3 ነጥብ ይዞ ጣፋጭ 3 ነጥብ ይዞ መውጣት ችሏል። አርሰናል በጨዋታው ላይ ተቸግሯል። አዎ ይሄ ግልጽ ነው። ግን ያው የዋንጫ ቲም ስትሆን እዚህ ጋር የሚታየው ነገር 3 ነጥብ ይዞ መውጣት ነውና ዲክላን ራይስም ምንም ቢሆን በአቋሙ ሙሉ ፊት ባደርግም ግን የአርሰናል የቁርጥ ቀን ልጅ መሆኑን ማስመስከር ችሏል ማለት ነው። ዲክላን ራይስ ከጨዋታ በኋላ ምን አለ? ዛሬ 2 ጎል አስቆጥሬ ቡድኔን እንዲያሸንፍ ቡድኔን በምችለው መጠን መርዳት በመቻሌ የተሰማኝ ስሜት የተለየ ነው። 2 ጎል በማስቆጠሬ ተስቻለሁ። ነገር ግን ዋና ነገር እኔ የሁለት ጎሎቹ ትልቁና ጠቃሚው ነገር አሸንፈን 3 ነጥብ መውሰዳችን፣ ምክንያቱም በርንማውዝ ከባድ ተጋጣሚ እንደሆነ ይታወቃል። ከጎሎቼ በላይ አሸንፈን በመውጣታችን ደስተኛ ነኝ ሲል ገልጿል። ከቪላ ጋር ድል አስመዝግበን ወደዚህ መተናል። በዚህ 3 ነጥብ መውሰድ ካልቻልክ ቪላ ላይ ያስመዘገብከው ድል ምንም ትርጉም አይሰጥም ነበር እና ሁሌም ድላችንን ማስቀጠል፣ አስተሳሰባችን ማሳደግና ሁሉንም ቡድኖች ማሸነፍ እንደምንችል በአእምሮ ጠንካራ ሆነን መቀጠል አለብን። ለዚህ ደግሞ ሁላችንም ዝግጁ ነን። አሁን ጥሩ ቦታ ላይ እንገኛለን። ይህን ቦታችን ይዘን እስከ መጨረሻው መቀጠል ይኖርብናል። በቀጣይ በሜዳችን ከሊቨርፑል ጋር እንጫወታለን። ደስታችን ሙሉ የሚሆን ከፊታችን የምናገኘውን ቡድን እያሸነፍን ስንጓዝ ነው ሲል የአርሰናል የመሃል ሜዳው ሞተር ዲክላን ራይስ ገልጿል ማለት ነው። ያው አርሰናል አስደናቂ ድል ይዞ ወጥቷል። ነጥቡንም ለጊዜው ቢሆን ከሲቲ ያለውን ነጥብ በ7 ነጥብ አድርጎ እየመራ ይገኛል ማለት ነው። እንግዲህ አርሰናል በዚህ ከቀጠለ ምንም ቢሆን ወደ ዋንጫው ከመገስገስ የሚያቆመው ነገር የለም። ሚኬል አርቴታም በሁለተኛ አጋማሽ ላሳዩት ብቃት ለሁሉም ተጫዋቾች ምስጋና ይገባቸዋል፣ ምክንያቱም ዛሬ ጨዋታው ቀላል አልነበረም ሲል ተናግሯል ማለት ነው። ቡካዮ ሳካ አሁን ላይ የፕሪሚየር ሊጉ ለአርሰናል በቀጥታ የጎል ተሳትፎ ከሴክስ ፋብሪጋስ ጋር በ105 ጎል የተሳትፎ እኩል ሆኗል። በሊጉ ከሱ በላይ የጎል ተሳትፎ ያደረጉ የአርሰናል ተጫዋቾች የለም። እንግዲህ 249 ቴኒ ሄሮኒ ነው፣ 181 ዴኒስ ቤርጋሞ፣ 135 ሩበን ቫን ፐርሲ፣ 123 ኤር ራይት፣ 108 ቴዎ ዋልኮት ናቸው ማለት ነው። በጣም አስደናቂ ድል ነበር አርሰናል ማታ ያደረገው ማለት ነው። ዲክላን ራይስ ለማርቲን ዙቢሜንዲ የሰጠው ማብራሪያ አለ። ከላሊጋ ወደዚህ ሊግ ተጫዋቾች ሲመጡ ሊጉን ቶሎ መላመድ ሲከብዳቸው አይተናል። ከላሊጋ የሚወጣው አነስተኛ ግምት እንዳይሰጥ ማርቲን ማየት በቂ ነው ሲል ዲክላን ራይስ ስለ ማርቲን ዙቢሜንዲ ተናግሮ ማለት ነው። ማርቲን ግን በዚህ ሊግ ረዥም ዓመታት የቆየ ነው የሚመስለው፣ ከቡድናችን ጋር ረዥም ዓመታት የቆየ ነው የሚመስለው። ማርቲን ፊዚካሉን ስትመለከቱ ትልቅ ተከሰውነት የለውም ወይም ጠንካራ አይመስልም። ነገር ግን እግር ኳስን የሚጫወትበት መንገድ፣ እንዴት ጨዋታው የሚያነብበት መንገድ እና በጭንቅላቱ የሚጠቀመው ነገር የማይታመን ነው ሲል የአርሰናል የመሃል ሜዳ ተጫዋች ዲክላን ራይስ ተናግሯል። እግር ኳስ በሰውነት ግዝፈት ብቻ የምትጫወተው ስፖርት ሳይሆን በአእምሮ የምትሰራው ይበልጣል። ዙቢሜንዲ ይህን የአእምሮ ፈጣን ነው። ከእሱ ጋር እጅግ ግሩም ጥምረት አለን። ከሱ ብዙ ነገር እየተማርኩ ነው። ከጎኔ በመጫወቱ እድለኛ ነኝ፣ ከጎኔ በመጫወቱ ደስተኛ ነኝ ሲል ዲክላን ራይስ ተናግሯል ማለት ነው። ትኩስ መረጃዎችን ለማግኘት ዳሎል ስፖርት ቻናል ሰብስክራይብ፣ ላይክ፣ ሼር ያድርጉ። መልካም ቀን ተመኘንላችሁ።